ወዳጆች ሰው በሰለጠነው ዓለም በተለይም በአሜሪካ አርቲስት ይሁን አትሌት ይሁን ባለሀብት ይሁን የመንግስት የሥራ ኃላፊ ይሁን ባለስልጣን ማለት ነው ምንም አይነት ስታተስ ወይም ደረጃ ይኑረው አንድ ማንኛውም ተራ የሰው ተራ የለም ግን መደዳውን ያለ ሰው ሄዶ ካመለከተ ለፖሊስም ይሁን ለፍርድ ቤት ጥፋት ያጠፋው ሰው ወይም ጥፋት አጥፍቷል ተብሎ የሚጠረጠር ሰው ወይም የተከሰሰ ሰው ፍርድ ቤት መቅረብ በሕግ ፊት እኩልነቱ ከማንም የማይበልጥ መሆኑ ተረጋግጦ ነፃ ከሆነ ነፃ ይወጣል። ጥፋት አጥፍቶ ወንጀል ሰርቶ ከሆነ በወንጀሉ ይጠየቃል። ለምሳሌ ማይክል ጃክሰንን አይታችኋል። በርካታ ጊዜ ፍርድ ቤት ሲመላለስ ነበር። በእውነት ተከሷል በሐቅ ነው የተከሰሰው ወይም አይደለም የሚለው አከራካሪ ቢሆንም በርካታ ታዋቂ የአሜሪካ አትሌቶች፣ የእግር ኳስ ወይም የእጅ ኳስ ተጫዋቾች፣ ባለሀብቶች፣ የትኛውም ከፍተኛ የመንግስት የሥራ ኃላፊዎች እንዲያውም በቅርብ ጊዜ ከግብፅ ጉቦ ሁሉ ተቀብሏል። ኢትዮጵያ ላይ የተለያየ ሕግ ወይም ልክ ያልሆነ ነገር እንዲተላለፍ ወይም በአሜሪካ መንግስት ኢትዮጵያን አሳቅሎ ወይም አሳቶ እንዲናገር ጉቦ ተቀብሏል ተብሎ የታሰረ የምክር ቤት አባልም አለ ከነሚስቱ። ስለዚህ በሰለጠነው ዓለም እንደዛ ነው። ህዝብም እከሌ አርቲስት ነው፣ እከሌ አትሌት ነው፣ እከሌ ባለሀብት ነው፣ እከሌ ባለስልጣን ነው፣ እከሌ እንዲህ ያለ ስታተስ አለው ደረጃ አለው እና ሊነካ አይገባም፣ ከህግ በላይ መሆን አለበት፣ ህግ ሊጠይቁ አይገባም አይልም። ቢኮዝ በፍርድ ቤቱ በህጉ በሁሉ ነገር ስለሚተማመን ማለት ነው። ወደኛ ሀገር ስንመጣ እኔ አሁን መንግስትን አልፈራም። መንግስትንም አልፈራው በጥፋቴ ፍርድ ቤት አቁሞ ካጠፋው ይቀጣኛል፣ ነፃ ኮንኩ ይለቀኛል ብዬ ስለማስብ ግለሰቦችን ግን መፍራት ጀምሬያለሁ ወዳጆች። ግለሰቦችንና ማህበረሰቦቻችንን መፍራት ጀምሬያለሁ። ምክንያቱም ማህበረሰባችን ስታተስን እያየ ሁሉንም ማጠቃለል ባይቻልም ማለት ነው የተወሰነ የህብረተሰብ ክፍል ማለትም አንድም ይሁን 10 ሰው 100 ይሁን የሰውን ስታተስ እያየ በጅምላው በደፈናው እከሌ እኮ እንዲህ ያለ ነገርማ አላደረገም አያደርግም፣ እንዴት እከሌን እንዲህ ብለ እንዲህ ያለ ችግር ወይም እንዲህ ያለ በደል ፈጽሞብኛል ብለ ትናገራለህ፣ እከሌ እኮ ንጹህ ነው ብሎ የመደምደም ከፍርድ ቤት በፊት ፍርድ የመስጠት ወይም ደግሞ ያላጠፋን ሰው አጥፍቷል ብሎ ድምዳሜ ላይ መድረስ የተለመደ ሆኗል። በተለይ ይሄ ሶሻል ሚዲያ ከተስፋፋ ወዲህ ፍርዱ፣ ውሳኔው፣ ክሱ ምንም እዚህ ላይ ሆኗል እና መንግስትን አልፈራው ያልኩት መንግስት ጥፋት ካለብኝ በህጋዊ መንገድ ፍርድ ቤት አቁሞ ወይ ይቀጣኛል፣ ነፃ ኮንኩ ይለቀኛል ብዬ ስለማስብ መንግስትን አልፈራ። አሁን ቅድም እንዳልኩት ግለሰቦችን መፍራት ጀምሬያለሁ። የህዝቡን ስነ ልቦና አይተው በታዋቂነታቸው ተጠቅመው ወይም በሀብታቸው ተጠቅመው ህብረተሰቡን ቲፎዟቸው አድርገው ወደ ጎን ሰው የሚያስፈራሩ ሰዎች እዛም እዚህም ብቅ ጥልቅ እያሉ ነው ወዳጆች። ስለዚህ ልክ አይደላችሁም ብሎ እነዚህን ሰዎች መናገር ችግር ውስጥ ሊጥለኝ ይችላል ብዬ እፈራለሁ። ወይም የሆነ ሰው እንደዛ ብሎ ቢናገር እዛ ሰው ላይ ችግር ይደርሳል ብዬ እየፈራው ነው፣ ወደ ጎን ማለት ነው። ከህግ በላይ ለመሆን የሚፈልጉ ወይም የሚጣጣሩ ሰዎች አሉ። እነዛ ሰዎች በቃ የፈለገውን ይዘልፋሉ። በመንግስትም ሰውን ሲያስፈራሩ ያየኋቸው ሰዎች አሉ። ራሳቸውን የመንግስት የቅርብ ጓደኛ አስመስለው ሌላውን ዜጋ፣ ሌላውን ማህበረሰብ ወይም ሌላውን
ህዝብ ወይም ሌላውን የሆነ ቡድን ሊያስፈራሩ ሲቃጣቸው የምመለከታቸው ሰዎች አሉ እዛም እዚህም። ይሄ ነገር በጣም አደገኛ ነው። ሁላችንም ዜጎች ነን። ማንኛችንም በህግ እኩል ነን። በገንዘብ ልንበላለጥ እንችላለን፣ በእውቀት ልንበላለጥ እንችላለን። በአለባበስ ያው ገንዘብ ውስጥ ይካተታል። አንዳችን ከሌላኛችን የተሻለ ልንለብስ ውድ ነገር ልንለብስ እንችላለን፣ ውድ ነገር ልንበላ እንችላለን። ነገር ግን ሁላችንም ከህግ በላይ አይደለንም። ወደ ጎንም ሰው የሚያስፈራሩ አንዳንድ ግለሰቦች ብቅ እያሉ ነው ወዳጆች። እነዚህ ሰዎች እጅግ አደገኞች ናቸው። እርምጃ ሁሉ ቢወስዱ እንደማይጠየቁ አድርገው ራሳቸውን አስበው ምናልባትም አንዳንድ ይቀርቡናል የሚሏቸውን የመንግስት የሥራ ኃላፊዎችንም ተገና አድርገው ሊሆን ይችላል። ራሳቸውን ከህግ በላይ ማንም አይነኬ አድርገው በሚዲያም በምንም እንደፈለጉ አፋቸውን ሲከፍቱ እያየን ነው እዛም እዚህም። ይሄ በጣም አደገኛ ነው ወዳጆች፣ በጣም አደገኛ ነው። ትክክልም አይደለም። ህብረተሰቡም ደግሞ ማንኛውም ሰው እከሌ እንዲያጥፍቷል ወይም አላጠፋም ሲባል ህግ ይጠይቀው ነው እንጂ ማለት ያለበት እከሌያችንማ እንዲህ አያጠፋም፣ እከሌያችንማ እሷ እንደዚህ አታደርግም ብሎ ድምዳሜ ላይ መድረስ በጣም አደገኛ ነው። ጋንጎችን ይፈጥራል። እነዛ ሰዎች ወደ ጎን ሰውን ማስፈራራት፣ ማጥቃት ውስጥ ይገባሉ። አንዳንድ ሻይ ቤት ወይ መጠጥ ቤት፣ መጠጥ የምንለው ሆቴል ምናምን እንዲሁ አንዳንድ ቦታ እንዲሁ ስንሄድ እንዲሁ ምሳም ለመብላት ወይ ምናምን የምናያቸው አንዳንድ ነገሮች አሉ። ነውረኛነታቸው ሌላው ሰው ላይ አክት በማድረግ ሌላውን ወይ በብሔር ስም ወይ በሀብቱ በእውቅናው ለማስፈራራት የሚጥሩ የጋንግ አይነት ስሜት ተሰምቷቸው እንደው አለ አይደል በቃ ሌላው ሁሉ ከኔ በታች ነው ለማለት የሚፈልጉ ህግ መንግስት እያለ ራሳቸውን ግለሰብ እንደ መንግስት ቆጥሮ ሌላውን ለማስፈራራት የሚጥር ሰው እያየን መተናል። ይሄ ነውር ነው። መንግስት እንዲህ ያለውን ነገር ቶለሬት ማድረግ የለበትም። ሲሪየስሊ ቶለሬት ማድረግ የለበትም። ከበደ ይሁን ፈይሳ፣ ገብረ እዝጊ ይሁን በሽር እኩል ነን። ሀብት ካለው ሀብቱን የፈለገበት ቦታ ሄዶ ሊጠቀም ይችላል። በር ዘግቶ መብላት፣ በር ዘግቶ መጠጣት መብቱ ነው በገንዘቡ። ነገር ግን እኔ ምስኪኑ ላይ አክት የማድረግ ወይም እኔን አንደርማይን የማድረግ መብት የለውም ማንም ኢትዮጵያዊ። እኔ ዝርዝር ውስጥ አልገባውም። በጣም ዙሪያ ጥምጥም ነው የሄድኩት አውቃለሁ። ስም መጥራት ሁሉ እችላለሁ። እንዲህ ያለ የጋንግ ስሜት የሚሰማቸው ግለሰቦች ኢትዮጵያ ውስጥ ብቅ ብቅ እያሉ ነው። በተለይ አዲስ አበባ ውስጥ እኔ ዙሪያ ጥምጥም የሄድኩበት መንግስትም ያያል ህዝቡም ያውቃል በሚል ነው አሉ። እዛም እዚህም ብሔራቸውን እምነታቸውን ላናቅ እንችላለን። ነገር ግን ሰዎችን እያየን ነው እንዲህ ያለ ነገር እና ይሄ ነገር ነውር ነውና ቢቆም ጥሩ ነው። ህዝብ መፍራት ያለበት መንግስትን እንጂ ህግን እንጂ ግለሰብን አይደለም። ወደ ጎን መፍራት ያለብን ግለሰቦችን አይደለም። በለጠች ትሁን ጫልቱ፣ ፈይሳ ይሁን ገብረ እዝጊ፣ ቅድም እንዳልኩት በሽር ይሁን ሌላ እኩል ነን። ቴንኪው። ሼር አድርጉ። ሌላ ጊዜ በዝርዝር መለስበታለሁ፣ እንወያይበታለን። ፎሎ ማርኩ።